እንደዚህ የምታሳያቸው ነገሮች እኮ በቂ እኮ መግለጫ ናት እኮ ለመውደድ። ለምሳሌ አሁን ከቤተሰብ ጋር ታወራለህ። ለምሳሌ ከእህት ከወንድም ጋር ስታወራ እህት እንዴት ናት፣ ባለቤት እንዴት ናት ወይ እንደምናት ስትል ለምን ለእሷ እንኳን አታወራላት? ለቤተሰብ ማለት ነው። እንደዚህ ናት እንደምትወዳት እንደምታከብራት ወይ ደግሞ እሷ እኮ በዚህ መልኩ ታግዘኛል ስለምን በተለያየ ነገር እኮ መግለጽ ይቻላል። እሱ የምኑ መሰለች በተለይ ወንዶች ባሎች በተለይ የሚስቶቻችሁን እንድትከበርላችሁ እንድትወደድላችሁ ከፈለጋችሁ እናንተ አንቺ እንዳልሽው ለቤተሰብ መልካም የእሷን መልካምነት ብቻ መናገር ነው ያለባችሁ። ቤዝዶን ዩ ነው የሚወዷት የሚጠሏት አንተ በምታወራው ወሬ። ምክንያቱም እንዲያርጋኛለች ብለህ ከተናገርክ ገስዋት አንተ ሚስት ስለሆነች ያንን ነገር ልትረሳው ትችላለህ። ቤተሰብ ግን አይረሳው። እንዲያርጋኛለች ብለህ ዝም ብለህ ከቀባጠርክ እንዲሆን ያለው ብለህ ለቤተሰብ የምትናገር ከሆነ ቤዝዶን ዩ ነው አንተ በተናገርከው ነው የሚያውቋት እንጂ አያውቋትም። ከነ መፈጠረው አያውቋትም። እና በተለይ ባል ቤተሰቦች ለእናት ለእህት ነገርካት ማለት አንቀርቅባችሁ ድፉልኝ ማለት እሱ ብቻ አይደለም። በዛ ነው ብዙ ጊዜ ችግር ቤተሰብ ጋር ስትሆን ራሱ አሁን ቤተሰብ ጋር ትሄዳለህ አይደል? አጋጣሚ የሆነ አጋጣሚ ደርሶ ስልክ ትደውላለህ፣ አይነሳም። አንድ ቤተሰብ ጋር ስትሆን፣ ሁለተኛ ነገር በሆነ ቢሆን ብቻ አክሲደንት ይኖራል። ትደውል ወጥቶ የሚያናግር ቤተሰብ ከዛ ጋር ታንቀ አየህ፣ የእነሱ ጥላቻ አንተ ደግፈዋል ማለት ነው፣ ሰፖርት አድርገዋል ማለት ነው። እነሱ ለሚስት በቃ ጓደኛ ጋር ሁን ከጓደኞቹ ማለት ቁጭ ብለሽ ሻይ እየጠጣህ ነው አይደለም? አትሊስት ወይ የሆነ ታክሲ ወይ የሆነ ነገር አምሽተህ ወይ የሆነ ነገር ብቻ ትደውላለህ። አንድ ጊዜ ወጥቼ ላናግር እዛ ጋር ለሚስት ያለውን ጥላቻ ወይ ለጓደኛ ያለውን ጥላቻ ጓደኞች ያላቸውን አስተያየት ሰፖርት አድርጋ መውደድ እውነት የምታፈቅራት ከሆነ ያችን ሴት ባትገልጽላት እንኳን የሚመጣባትን አደጋ በመከላከል ቆመ መታገል አለብን። እኔ አሁን ለምሳሌ እግዚአብሔር በሚያውቀው ጓደኞቼውን ላይ ያገኘኋቸውና ሻይ ቡና ያልናቸው ስልክ ሳውራት ሚስቴን መጠየቅ ትችላለች። እስማ የሆኒታ አስቀናላችሁ ነው የሚሉት። እመቤቴ መሰክረኝ። ስልክ ስናወራ እናወራለን። ከዛ ላቪው ምናምን ተባብለው ነው የሚዘጋው። ኦልዌይስ ማንም ይኖር ማለት እዚህም ታስታውቃለህ። በነገራችን ላይ እዚህ ላይ ራሱ ስታወራት ስታናገራት አንድ እንኳን የምትጠረጠርም አይደለም። እና ምንድነው እሷም ያላትን ነገር በጣም ለእኔ ገብቶሻል። ባልሽን ከተንከባከብሽው እሱም ይንከባከባል። ሚስትን ከተንከባከብሽ ባል ይንከባከባል። እንደዚህ ነው መሆን ያለበት። ለምን ቲም ወርክ ነው። እኔ ለእሷ ማሰብ እሷ ለእኔ። አሁን ለእኔ ቤት ስደውል ለማየም ስደውል ለእህቴም ለወንድሞቼ እግዚአብሔር ምስክሬ ክርስተል እንዴት ናት ነው የሚሉ ገባ አማንዬ እንዴት ነው ማዬ እንዴት ናት ብለው ነው የሚጠይቁ። የሚጀምሩት እንኳን ከሚስቴ። ለምን እኔ የነገርኳቸው እኔ የሰጠዋት ቦታን ስለሚያውቁ ክርስተል እንዴት ነች ነው የሚሉት ቀድሞ። ስለዚህ እንደዛ የሚያደርገው የእኔ ማንነት እኔ ለእሷ የምሰጠው ክብር። ብዙዎቹ ምንድን ነው እንዴ መጽሐፍ ቅዱስም ይላል እኮ ንግስት ናት አከተመ። ምንም የምፍቀው ነገር የለም። ስለዚህ ያንን ነገር ማድረግ ከተቻለ ከባድ ነው ብዬ አላስብም። ማድረግ ይቻላል ከታሰበ። ሶሻል ሚዲያው ካላወዛገበው ፒፕሉ የሚወዛገበው ምንድን ነው? ሶሻል ሚዲያ ላይ ላይክስ ይበዛላት ወይም ላይክስ ይበዛለት ከሚስቱ ወይ ከባል ሲለያይ ሌላ የሚያገኝ ይመስለዋል። ሰው የሚሸወደው ለዛ ነው። አበሻ በተለይ የሚሸወደው ትንሽ መታወቅ ቤቱን አፍርሶ ቁጭ ነው የሚለው። አሁን ለምሳሌ በቢኒያም ቦክሰኛው ማየት ትችላለች። ቢኒያም ቦክሰኛው ሀይ ተባለ መጣ፣ በትንትኑን አውጥቶ ብቻውን ቀረ። የማይጠቅም ነገር ገባሽ? እዛ ሄደ ባዶውን ቀረ። ፍምስና አንዳንዴ ቁጭ ብሎ ተረጋግቶ ማየት አለበት። ምን ይባላል መሰለኝ እና ዘነዘና ይሆናል ይባላል። ዝና ከዛ በኋላ እንደ ዘነዘና ሊወቅ ራስን ወቅቶ ነታቸው። ዝና በጣም መጠንቀቅ አለ። በተለይ ቤተሰብን ፋሚሊን የማይነካ ቢሆን ጥሩ ነው። ኦኬ እነሱ ይለያያል። አሁን እኛ በነገራችን ላይ የኛ ይለያል። የኛ ዝና የጠላትን የደጋፊም የተቃዋሚ ነው፣ ህይወትን የሚያስከፍላል አይደለም። ቤተሰብን ግን በሌላ መልኩ የሚመጡ አሉ። ሚዲያ
ገባ አሁን ለምሳሌ ትልልቆቹን ነው የማየው ደስ የሚል አሁን እነ ቴዲ አፍሮን ስታይ እነ እንትና በጣም ወዳጄ ነው ጎሳዬ ተስፋዬና ገኒ ልክ ሳሁን ገኒ ያለች ሆነ ይለኛል እመቤቴን ነው የምልሽ ዮኒ ገኒ ያለች ዮኒን አውሪ ይላል ስናወራ ማለት በጣም እንዲህ ነን እነ ታደለ ሮባ ከነ ሚስቱ እንደዚህ የሚሉት አለ ባሌ ያለ ሚስት ያለች ምናምን የሚሉ ሰዎች ደስ ብሎች ነው የምታወራቸው በቃ ክብሩ የሚኖርሽ አልገባሽ እንደዚህ አይነት ትልቅ ስም ያላቸው አርቲስቶች ሴቶች የሚወድቁላቸው አርቲስቶች ተረጋግተው መኖር ይጀምራሉ ገባሽ እውቅና የማይሸጉዳቸው ሰዎች አሉ አንዳንዱ ግን ትንሽ ሲታወቅ ገደል ይዞት የሚገባ ብዙ አበሻ አለ ትንሽ እውቅና ገደል ሌላው የፌክ ሶሻል ሚዲያ ላይ የሚታዩዋል አሁን ለምሳሌ እኔ ለመቅራት የምፈልገው ኤልዳና የምትባል ከነባሏ የምትገባ ከካናዳ ሰክረው ነው የሚገቡት ሰው እንዳይመስላችሁ ይሄ አውሬ አቃጥሎ ሊደፋኝ ነው እሷም ቀምቅማ እሱም ቀምቅሞ ይገባል ደግሞ ሲበርድላቸው ቅምቀማው ጠዋት ላይ ቸርች ልንሄድ ነው እንዴት ነው እናምራለን ልብሳችን ምናምን ብለው ደግሞ ይመጣሉ ቀልቤ ግፍፍ ነው የሚለው ፎወ ሊገለኝ ሊበላኝ አላስቀምጥ ያለኝ ምናምን ብላ ቃውጢ ነው የምታደርገው እሱም እንደዛ ከዛ ደግሞ ይመጡና ቸርች ልንሄድ ነው ይሁን ምናምን ቤቴ ድረስ እኔ አንድ ቀን ሶሻል ሚዲያ ላይ ከሚስቴ ጋር ዲስሪስፔክት ስንደራረግ ወይም የሆነ ነገር አንድ ቀን ሰምታችሁን አታውቁ ለምን ክብር ይቀድምብኛል እኔ ሞቴን እመርጣለሁ እሷም በክብሯ እንድትደራደር አልፈልግም ነግሬያታለሁ በክብርሽ እንዳትደራደሪ በክብር ያልደራደር ክብርን የመሰለ ወርቅ ነገር የለም ከክብር ሌላ ምንም የለንማ ዊዶን ጋነት ነው ገባሽ በዛ አንድም ቀን ይኸው you can see 18 years አንድ ቀን ይሁን ይማኛ ዲስ አድርጎ ሚስቱን አይታችኋል ያስታውቃል እኮ ማለት ቤት ውስጥ ሆነ እንኳን አንድ ቀን የሆነ እሷ መጥፎ ነገር ተናገራ ወይ ጮሃ ድምጿ ተሰምቶ ምናምን የሆነ ሀፕን እንኳን አላረገም ስቲል ነው እንግዲህ እሱ ነው ገባ እንዲህ ነው ማለት በሌላ ነገር ሊሉ ይችላሉ በዛ ነገር ላይ ግን እንዲያውም ምን ስንት ጊዜ እንዲያውም በወጣ ቁጥር ተለያየ እንዴ እንላለን ምክንያቱም ቀላል ይላሉ እኔ ትያለሁ እንጂ በቃ ማለት ከምሰማው ተለያየ እንደዚህ ወጥቶ አሁን ባለፈው ራሱ ምንድን ነው ተለያየ ምናምን ሲሉ አሁን ቤት መተሰያ እንታስ ምን ይሉ ይሆናል ማለት አንዴ ተሳሳታለሁ ሁሉ ጊዜ ሰው እኔ የሚያስቀኝ እኮ ለምን መሰለኝ አበሻ 3 ወር 6 ወር ኢትዮጵያ ደርሶ ሲመጣ ሚስቱን ጥሎ ምን ተናግሮ ያውቃል ይሄ እኮ ግራ የሚገባው ያ ዮኒ ማኛ ትንሽ ቅመም ስለሆነች ነው እንጂ እኔ ብዙ ሰዎች አሉ 6 ወር 3 ወር ሌላ ቦታ ሄደው ሲመጡ ዮኒ ማኛ ከቤቱ ውጭ መኪና ላይ ቪዲዮ በሰራ ከሚስቱ ተጣልቷል ይባላል እኔ ግራ የሚገባኝ እሱ ነው የሆነ ቦታ ብትሄድ ደግሞ አሁንማ በቃ የሆነ እውነትም ይመስላል በነገራችን ላይ ያስቁኛል አብዛኛው ሰው ያቱ ደግሞ ምኑ ጋር ግን በነገራችን ላይ ያንተ የፋሚሊ ጉዳይ በጣም ፕራይቬት ነው ማግኘት አይቻልም ጥሩነቱ ለምን መሰለሽ ማድረግ ያለብሽ ለምን መሰለሽ ምንድነው ጥቅሙ ሶሻል ሚዲያ ላይ ይዤው ብመጣ አይኔ በዛበት ነገር ቢያንስ ብቻ አመጣ ነበር ግን ሶሻል ሚዲያው ላይ ልክ ሳየው ምን ሆነ እየተበላሸ ሲሄድ ሳይ ለሰራውን ማየን ሚስቴን አላሳየም ሴቶች ናቸው ሴቶችን ነው ብዙ ጊዜ አታክሲ ያደርጉ መጣ አይቻል ሴቶች ልጆችን መጥተው አታክ የሚያደርጉት ብዙ ጊዜ ካለ ገባሽ ወንዶችን አለ አማንዬን አያደርጉ ፎር ሳም ሪዝን ሴቶቹ ላይ አቃቂር ያወጣል ሴት ሲሆን አም ሶሪ ቱ ሴይ ዳት ሴቶች ብዙ ጊዜ አቃቂር ይወጣላል አራ የልጅ ወንድ ልጅ ላይ እኔ ወንዱ ልጅ አንዳንዱ ተራ ሰው ነው ለነሱ ቦታ ነክስ ብለዋል ማለት ብለዋል ቆሻሻ ነገር ብለዋል እኔ ዳቲም ቢያውም በጣም ኳይት ነው እንደ የአማንዬ ባህሪ ነው ያለው ነው በጣም ዝምተኛ ልጅ የሚናገርም ልጅ አይደለም እና ዝምታው ሰው ላይ የሚደርስ አይደለም ሰው የሶሻል ሚዲያ ሰው አለ ጎትተው አምጥተው ተራሱ ባንዳራ ተቀል ዩቲዩብ ላቃብሎ ረስጠኝ ስለው
እንደዚህ ነገር አላ ብሎ ባል ያለ እና ገባሽ። አንዳንዴ እንደዚህ አለ። ግን ለዛም ነው አየውና አማንዬ ምናልባት አልፎ አልፎ ስለሚመጣም ልጅም ስለሆነ ያው ትንሽ በተወሰነ መልኩ እንትን አላቸው እንጂ ሴቶቹ ላይ የሚመጣው ነገር ጥሩ ስለማይሆን ደግሞ ማያየ ቲኔጀር ስለሆነች እሷን ማምጣት አልፈልግም። አንድ አልፎ አልፎ አመጣት ነበር። አሁን ግን ሙሉ ለሙሉ አቁሜያለሁ። የሚወዷቸው ልጆችን በጣም ብዙ ሰው አለ፣ ግን መጥፎዎቹም ደግሞ አለ፣ ክፉዎቹ አለ። ከአንቺ ጋር መነጋገር አቅም ሲያቅታቸው ሮጠው ልጆች ይሄዳል። የደከመ ማንነት ያለን ነገሮች አሉ እኛ ጋር መስተካከል ያለበት። አንቺን ይመስለኛል በስድብ እኔ አሁን ስድብ አደንዝዞኛል። ምንም አይመስልም። አይ ቲንክ ስለቆየንበት ይመስለኛል። ቆየንበት ደግሞ በስልንበታል። ሶሻል ሚዲያ ላይ ማንም እንትን በማይልበት ሰዓት ተፈረጋግጠን የራሳችንን ከለር ይዘን መጠናል። በራሳችን መንገድ ማለት ጥሩንም መጥፎንም አብረን ነው። ግን አይ ቲንክ እኔ ምን እየሆንኩ ሄድኩ። አይ ቲንክ ነገሩ የኔ ፋኖች ላይ በደንብ መስራት ጀመርኩ። ከኔ የሚፈልጉት ምንድን ነው፣ ከኔ ጋር ምንድን ነው የሚያግባባቸው፣ ከኔ ጋር ምን አላቸው የሚለው ነገር ላይ በደንብ እሱን አያል እና ከእነሱ ጋር እየተናበብኩ ነው የምሰራው። በፊት በራሴ መንገድ ብቻ ነበር። አሁን ግን ይህን ያህል ጊዜ ለሚከተለኝ ወንድምና እህቶቼ የእነሱንም ሀሳብ መቀበል አለብኝ በሚለው ከእነሱ እየወሰድኩ ሀሳብ እንትን እላለሁ። ሱሱታ መጠንቀቁ ጥሩ ነው። በነገራችን ላይ ሴቶች ላልከው ለእኛ ሴቶች ከመምከር ይልቅ ነው ከመከራከር ይልቅ የሆነ በቃ ኮርስ ነገር ምክር ነገር በተለይ ለወጣት ሴቶች እንደሱ ካላረክ በስተቀር ነገሮች ካለፉ በኋላና መውጫው ካጣቸው በኋላ ወይ የሆነ ነገር ከደረሰ በኋላ እንዲህ ነው ማለት ይልቅ በተቻለ አቅም በየጊዜው ማፍቀር እንደሚቻል በሙሉ አለማፍቀር ከዛ ፍቅር ውስጥ ለመውጣት የሚቻልባቸው ብዙ መንገዶች እንዳሉ ይነገራል። የኔዎቿን በደንብ ባንዋ የሆነ የእግዚአብሔር ይስጥልኝ ቀጥታ የሄዱት ቦይፍሬንዶቻቸው ጋር ጓደኞቻቸው ማናቸው የሚለውን ማጥናት ጀመሩ። ቀስ እያሉ እልም ጓደኞቻቸው ወንበዴ መሆናቸውን ሲያውቁ ቀስ እያሉ በኋላ ችግር ውስጥ እንዳይገቡ። ምክንያቱም አንዴ ሴት ልጅ ፍቅር ውስጥ ከገባች በኋላ ለመውጣት በጣም ችግር አለ። ወንድ የሆነ ሌላ ሴት ታመጪለታለች፣ ይገላገላል፣ ወደ ራሱን የመሰለች ሴት ያገኛል። በነገራችን መጨረሻቸው እንደዚህ አይነት ወንዶች በነገራችን ላይ እውነቱን ልንገርህ አይደለም ዛሬ በየቦታው የምታያቸው ወንዶች አግብተው የፈቱ ናቸው። ወልደው እንደዚህ ሲንግላቸው ህይወታቸው በጣም ምስቅልቅል ያለ ነው። በተለይ በኢሮፓ የአሜሪካን እንኳን ብዙ የማያስቸግርበት ጥቁር መስራት ይችላል። ኢሮፓ ውስጥ አንድ ጊዜ አንድ ልጅ ከወለድክ ይሆን ከዛ ሁለት ህይወት ምስቅልቅል ነው። እንዴት ላይ መክፈል አለ ኦፍ ኮርስ። አይ እዚህም ደግሞ በጣም ከባድ ነው። በተለይ ወንድ ልጅ ወልዶ ዝም ብሎ መሄድ አይችልም። አንዳንዴ እናንተ ጋር ይሻላል። እዚህ የጥቁር እንኳን ብትሰራ በየቀኑ በጣም ከተማውን ትንሽ ስለሆነ ኮንትሮል አለ። እዚህ መስራት ይችላል። ትልቁ ነገር ማንኛውም ሰው ሰርቶ የሚቀየርበት ሀገር ነው አሜሪካ። አንዳንዱ አሁን ለምሳሌ ሶሻል ሚዲያ ላይ በጣም አዲክትድ ያሰንፋል። አዲክትድ መሆንና ሶሻል ሚዲያን ለሆነ ነገር ልጠቀምበት ማለት ይለያል። አንዳንዱ በቃ 10 ሰዓት ቁጭ ካላለ መውጣት አይችልም። አዲክትድ ሆኗል እና ምን አድርጎ ታዲያ በቃ አስንፎታል። ግን ለተወሰነች በሆነ በትርፍ ጊዜው መጥቶ ለሚጫወት ለሚያደርገው ጥሩ ነው እና ማወቅ ምንድን ነው የምፈልገው። ሶሻል ሚዲያ ስመጣ መዝናናት ነው፣ ገንዘብ መስራት ነው፣ ሰው መተዋወቅ ነው። ምንድን ነው የምፈልገው? የአንዳንዱ ደስ የሚለኝ ውጭ ከሚጠጡ ይልቅ አሁን እኔ ውጭ ፈታ ከሚሉ ይልቅ አሁን አሮና የሚመቸኝ እውነቱን ልናገር ቤት ዱቅ ብሎ በራሱ ጊዜ የሆነች ነገር ይዞ በሙዚቃ ፈታ ማለት ውጭውን ትቶታል። አሮና አላገባም። ምን አረገ? ብልጦ ነው ወጦ ገብቶሻል። አንድ እንዳጠጥቶ አንደኛ የሆነ ነገሩ ነው ከሚሆን ቤቱ ዱቅ ብሎ ሙዚቃውን እያዳመጠ ከስራ ሲገባ ሙዚቃውን ይዛል፣ ዱቅ ይላል። ሙዚቃውን አድርጎ ውጭ አልወጣም ማለት ነው። እኔም ደግሞ ተገናኝተን ከአንዴም ሁለት ያግኝቸዋለሁ።
ሲያትልም አግኝቼዋለሁ፣ አትላንታም ተገናኝተናል። ጽድት ያለ ወንድም፣ የራሱ ነገር በራሱ መንገድ የሚሄድ ብልጥ ልጅ። እንዲህ ሶሻል ሚዲያ ላይ ዱቅ ብሎ ሙዚቃ እንደሚያዳምጠው አይደለም። የገባው ያራዳል። አይቶታል። ላይፍን በደንብ ነው ያየው። እና ምን ያደርጋል? ውጭ ከሚሆን ስራ ይጨርሳል አይደለ? ስራውን ጨርሶ እንደመጣ ሙዚቃውን ዱቅ ያደርጋል። ቁጭ ይላል። የሆነች ነገር ካለች ዱቅ ብሎ እዛ በቃ ምንም ሳይናገር ሙዚቃ እየከፍቶ ይፈታ ይላል። ለዚህ ነው ይጸዳል የምለው። እንደዚህ አይነት ሰዎች ይመቹኛል። ምን አላማቸውን የማይሰጡ ሰዎች ናቸው። እሱን ልምሰል ብለው ደግሞ የሚፈረጋገጡ ሰዎች አሉ። የሚደክመው ያ ነው። አንዳንድ ሰው የራሱ ማንነት፣ አንዳንድ ለመምሰል ኮፒ ፔስት ልሆን ይልና ይሰቃያል። ወጥሮ የሚሰራ ልጅ ነው። ስራውን በስማም ብረት መስራት ቢሉት መስራት ነው። ጊዜም አላቸው እነሱ። የሆነ ሰዓት ላይ ስራ ካለ ጥፍት ብለው ነው የሚሰሩት። ረፍት ሰዓት ላይ ደግሞ እንደዚህ አይነት ባህሪ ያላቸው እና ጎበዝ አውሮፓም እንደሆነ እንደዚህ አይነት ሰዎች አትሊስት ሴቷ ከመንግስት የሚመጣ እርዳታ ስላላት እና እዚህ ሀገር ሴቶቹ ብረት ናቸው። እንደ ሴት አሜሪካን ሀገር ገንዘብ ያለው ይሰራሉ። ወዲያው እንኳን ቤቢሲተር ምናምን በግል የለም። ቤቢሲተር እንኳን ካመጣል መንግስት ነው የሚያመጣል። በመንግስት ሁሉ ነገር ሲስተሙ በቃ በመንግስት። ግን የሚገርምሽ አሜሪካን ሀገር እንደ ሴቶቹ ገንዘብ ያላቸው የለም። ስለዚህ ባሏ ሰራ ረዳት ህዝብ ማይላት ገባ። እዚህ ግን ሚስት ለባሏ ገንዘብ እንዳትጠይቅ ከመንግስት ሙሉ ነገር ስለሚደረግላት አንተን የሚያሳድድም አንድ ሆነ ታውቃለህ። ሲስተሙና መንግስት ነው ቀንቆ። ስለዚህ በነጭ መስራታችን ምክንያት አንደኛው ብትሰራ ራሱ በነጭ ራሱ ከመንግስት ጋር ተላቀ ብትሰራ ደሞዙ ብዙም አይደለም። ሀፉ የሚሄደው ልጅ ጋር ሀፉ እንደናንተ እንኳን የሆነ ትንሽ እንኳን አይደለም። እናንተ ጋር ታክሱ ግብሩም ለቀደም ሲያወራ ልጆች ሰማ 5% እና 5%። እኛ ጋር በጣም ታክስ አለ። አሁን ለምሳሌ እኛ ጋር እስከ 19% እስከ 40% ነው። እናንተ ጋር በለው እኛ ጋር 9% ነው። አሁን 19% 19 እኛ ጋር በተሰቀለ እና ስለዚህ መንግስት ነው አንተን የሚያሳድድ። ከወለድ በቃ ወይ መክፈል አለብህ፣ ሰርተህ ሀፉን መክፈል አለብህ፣ ወይ ከእሷ ጋር ተስማምተህ መኖር አለብህ። እሷ አትናገርም። አሁን ለምሳሌ አይታት እንደሆነ ፌቨን የምትባል ልጅ አለች እዚህ ሚዲያ ላይ። እሷን ፎር ኤግዛምፕል ልጥራለህ ብዬ ነው። ፌቨን 24 አወርስ ቤት ናት። 3 ልጅ ነው ያላት አይደለ? ኦኬ 3 ልጅ አላት። አላውቅም። 3 ልጅ ነው ያላት። 24 አወርስ ግን እዚሁ እንትን ላይ ናት ያለች ጀርመን ሶሻል ሚዲያ ላይ ጥሩ ብር ታገኛለህ። በልጅ እስከ እኛ ሀገር በልጅ እስከ 400 ምናምን ኤሮ ነው የሚሰጠው በአንድ ልጅ። ሌላ ደግሞ ጥቅማ ጥቅሞች አሉ። ለእናት ቤት ይከራያሉ። ቤት በጣም ትልቅ ቤት 2 ልጅ ነው ያለው። ኦኬ 3ም 2። ስለዚህ ባልኖረ ሰጠ አልሰጠ ምንም ማለት ግን ማን ነው ባልየውን የሚያሳድደው? መንግስት። ስለዚህ የትም አታመልጥም። የትም እንዳለ ባንክ ምናምን ነገር አበቃ። ኧረ 250 ዩሮ ነው እያሉ ነው እዚህ ጋር። እስከ 400 ዝም በላቸው። እስከ 400 ምናምን ሊኖር ይችላል። እስከ 400 ዩሮ የማያውቁት አለ። አሁን ለምሳሌ ከዛም የበለጠ ይሰጣል። ከዛም የበለጠ ኖርዌይ በጣም አሪፍ ነው እያሉ ነው። ይኸውልህ አሁን እነሱ የሚሉት ምንድነው? ልጅ ወልደህ የምታገኘውን ገንዘብ እኔ ባይሰጠኝ ባልወልድ ይሻለኛል። አባት የሌለው ልጅ ከማስ ይከብዳል። በእውነት ትንሽ ከባድ ነው። አባት የሌለው ልጅ ለምን መሰላችሁ? እናት መሆን የምችለው እናት ብቻ አባት መሆናቸው ምንም ብታረጉ አባት መሆናቸው። እኔ ለማንዬ ለማያዬ የማሳየው ፍቅር ከሚስቴ የተለየ ፍቅር ምንም የወንዱ ህይወት ይበላሻል። ምንድነው ወንድ ልጅ ፕሪንስፕል አለን፣ ህግ አለን። እናት ጋር አሁን ለምሳሌ አሁን እርግጠኛውኝ ልናገር፣ ናቲ ቢወጣ የጂጂ ልጅ ናቲ ውጭ ቢያመሽ ልጅ ምን ሆነብህ ወይኔ ነው የምትለው። ስለሚጠጣው ስለሚያጨሰው ከሴት ጋር ይሁን ምንም የምታውቀው ነገር የለም። መንሰፍሰፍ ብቻ ነው። ወንድ ልጅ ሲሆን ምን አባቱ ሊያደርግ የት ነው ያመሸው? ለምን አባቱ አመሸ? ፎዋጥ ብሎ ነው እኛ የምንጠይቀው። ልዩነቱን አያችሁ? እናት ስትሆን ወይኔ ልጅ ምን ሆነብኝ፣ ምን ነክቶት ነው፣ ቤት ወጥቶ ነው፣ መኪና እንትን ብሎ ነው ምናምን ብላ ነው። ይሄ ምንድነው? ፕሪንሲፕል የሌለው አስተዳደግ ነው እናት ማሳደግ የምችለው። ኬሪንግ ብቻ። እኔ አምሽቶ እንዳይደግም ነው ማድረገው።
ነው ዩ ኬን ናት ዱ። አያችሁ የሴትና የወንድ ልዩነቱ ለዛ ነው። ልዩነቱ ለዛ ነው። እናት እናት ብቻ መሆን ትችላለች። አባት አባት የፕሪንስፕል ሰው ነው። ፕሪንስፕል እንዴት ላይፍን ማስተካከል እንዳለብን፣ እንዴት ጋይድ መደረግ እንዳለበት የሚያስተምረው አባት። እናት ፍቅርን፣ ኬር ማድረግን ምን ማለትን ነው የምትችልበት። በቃ ያንን ሲያመን ማን ጋር ነው የምንሄደው? እናታችን ጋር። አባት ጋር ሄደን አናውቅም። ኖባዲ ሲያመን ሲቆርጠን ምን እማዬ እማዬ እማዬ። በሚገርም ሁኔታ እቤት ቁጭ ብለን እኔና ሚስቴ ማለት ነው ሙቪ እያየን ምንም ነገር ይፈልጉ ማያየም አማርዬም ሚስቴን ነው የሚጠይቋል። ዱቅ ብለን አብረን እኔ ተጠይቄያለሁ እና ይገርመኛል እላቸው ወረባውሚ ኖ ማመስገን ይላል። በሌሎቻችሁም ትዳር ያላችሁ ሰዎች እስቲ ታዘቡ። ወንዶቹ አብራችሁ ቁጭ ብላችሁ ወይም ደግሞ እናት የሆነ ነገር እየሰራች ኪችን ውስጥም ሊሆን ይችላል፣ ላውንደሪም እያደረገች ሊሆን ይችላል። ኤኒቲንግ ሺ ዳዝ እኔ ዱቅ ብዬ ወይ ቲቪ እያየሁ ምናምን ነገር ሄደው እሷን ነው የሚጠይቁ። ዴይ ዶንት አስክ ሚ። ስለዚህ እናት ይሄን የማድረግ የኬሪንግ ባህሪ አለ። እኔ ራስ አርግ ነው የምለው። ስለዚህ ዴይ ኖው ዴይ አንሰር። ከዛ ሚስቴ ጋር ሄዳሉ። ሚስቴ እሺ ብላ ታደርግላቸዋል እና ነገርኳት። ዋይ ዩ ኪፕ ዱይንግ ዲስ አይ ዶንት ኖው ትላለች። የእናት ባህሪ ነው። አንቺን ብትሆኝ የምታደርጊው ነው። ገባሽ? አዎ የማንኛውም እናት ያንን ታደርጋለች። ግን አባት ደግሞ የሚያስፈልግበት ቦታ እንዳልከው እኔ አሁን ለምሳሌ የሆነ ሰዓት ላይ እንዲህ አልኩኝ በሳምሪ ማለት ነው አልኩኝ አባት የዛኔ ነው አባት እንዲህ አንጠልጥሎ እንዲህ እያዳፋት እንደሚያመጣት አቅም ነበር እንደው ብል እኔ ግን ያንን አልችልም አለ። አሁን ለምሳሌ ማየጋ ከመጣች እንደ አባቷ አትሰማም። እኔ ለደቂቃ እንዳዝንባት የማትፈልግ ልጄ ሴቷ ልጄ ለደቂቃ ነው ማወራች። አማንዬ ጣጣ የለው እናቱ ጋር ወንድ ልጅ ወደ እናቱ ነው፣ ሴት ልጅ ወደ አባቷ ነው። እና ማየ ምንም ነገር እኔና ሚስቴ አንድ አይነት ነገር ተናግረናል። የኔን ቃል ነው የምትወስደው ደሰምበ እና ሴት ልጅ ወደ አባቷ ነው። እና ያንንም ስለማቀነ ለማየ ያለኝ ነገር ትንሽ ሳሳ አለ። በማንኛውም ነገር ላይ በተለይ አሁን ደግሞ ቲኔጀር ስለሆነችብኝ በደንብ አዳምጣታለሁ። ኖ ከማዳመጥ ይልቅ ያለ ስሜት ለማያ ነው ወይስ የተለያየ ፍቅር ነው ያለኝ። የሚገርምሽ እውነቱን ተናገር። የቱ ጋር ትንሽ የማያ ይበልጣል። አልዋሽ የማያ ትንሽ ይበልጥብኛል። እውነቱን ነው የምነግርሽ። አማርዬን በጣም ነው የምወደው፣ ግን የማያ ይበልጥብኛል። ታሳዝናለች በጣም ሴትነቷም ይመስለኛል። የሆነ የሚያሳዝነኝ ነገር አለ። ወንዱ ገባሽ ራሱን መሆን ይችላል። የሴቷ ግን በጣም በጣም እንትን ይለኛል። የማያየ በጣም በጣም ይለኛል። ጉዱ ፈላይ እሷ ባል በህይወት ለመኖሩ ፈጣሪ ወቅ ማለት የሆነ ነገር አስናቀስ ታውቃለች። ምንድን ነው እኔ ማየን በትልቁ ያስለመድኳት ስታቅ ምንድን ነው እሷም እንደኔ አይነት ሰው በቃ እንደኔ ቴኬር የሚያደርጋት ነው የምታመን ባሳየሽው ነው። አሁን ለምሳሌ ሱሪውን ዝቅ አድርጎ የሚሄድ ወንድ አይመስላል። ፈጣሪ ምስክሬ ነው። ወንድ አይመስላል። እንኳን እሱ አማንዬ ወንድ አይመስላል። አንተ ሸገር የሚሉ ሰውዬ አስቀየም እና እንትን ኮፍያ ራሱ አዙሮ አይደረግም። አማንን ለማናደድ ኮፍያ ካዞርኩኝ ይጥልብኛል። ኮፍያ ነው ኮፍያ ዙሬ ማድረጋቸው ያስለምድሻቸውን ነው ልጆች የሚያደርጉት። ኮፍያ ፊት ለፊት ነው የሚደረገው። ኖ ዳት ዶንት ተርን ኢት አራውንድ ዩር ኖ ጌት ዊዝ ኢት። እንደትን ያሳደጋችሁ እንደ ኢትዮጵያ? አዎ በምልሽ የኢትዮጵያ እኮ የሚጥም ካልቸርም አለ። ደስ የሚል እውነት ነው። አንዳንዱ በጣም ደስ የሚላል፣ አንዳንዱ ደግሞ የሌለ ነው። አሁን ለምሳሌ እኔ የስልክ ምናምን የሚባል አልሰማም። ልጆቼ ማያ አይ ቲንክ የ10 ዓመት ልጅ ሆና ስልክ ነበረ። አማንዬ በ8 ዓመቱ የራሱ ስልክ አለ። ትምህርታቸውን ምናምን በደንብ ከተከታተሉልኝ ሌላ አልሰማም። እንደፈለጉ ማየት ይችላል። ጣጣ የለኝም። አንዳንዷም ዊኬንድ ይላል፣ በዚህ ሰዓት ይላል። ምን አልሰማም። ፈታ ብለው ስልክ ምክንያቱም ተደብቃ ያደረጉታል።
ተደብቀ ያደርጉ። እኔ ተደብቀው እንዲያደርጉ ልጆቼን አልፈልግም። ፊት ለፊት ቢያደርጉልኝ ይሻለኛል። ስለዚህ ስልኳም ለዛ ነው። ስልኳን ማየ ስልክ አለ አማርኛ ያለው ምንም አይመስልም። ትምህርት ነው ትምህርት ነው። በጣም 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 ትምህርታቸው ላይ ጎበዞች ነው። አስተዳደጋቸው ከአማረ ትምህርት እኮ ብቻውን አንዳንዴ እኮ ምንም አይሰራም። እንትን አድርገዋል የምትላቸው ሰዎች በተለያየ ነገር እንትን ሆኖ ታገኛቸዋለህ እና አስተዳደግ ላይ ይመስለኛል ዲስፕሊን ከዛ ላይ እምነት እንዲያውቁ አድርጎ ማሳደግ በተለይ ባለ እንደ ዲስከስ ማድረግ አለብህ። ችግሩ ያበሻ ልጅ ምንድን ነው አሜሪካን ሀገር ራሱ ልጆቻቸውን የሆነ ጌም ይገዙላቸዋል፣ ትዝም አይላቸው። ትልቁ ፕሮብለም ኢን አሜሪካ የአበሻ ልጆች ጌም ይገዛላቸዋል፣ ዞር ብለው አያቸውም። ልጆቹ በጌም ሲጫወቱ ምግብ ላይ ራሱ ትዝም አይሏቸው። ምግብ ላይ ራሱ እንጀራ ውጭ ምንም ነገር በቃ ሁሌ እንጀራ ሁሌ እንጀራ ትዝም አይልም። እውነቴን ነው የምልህ ከስንት ጊዜ አንዴ እንጂ እንትን የለንም። ግን የምግቡ ምናምን ችግር የለብኝም ግን ልጆቻቸው ጋር ኮንቨርሴሽን የላቸው። አንዱ ሲያትል ውስጥ ነው። ምን ሆነ መሰለሽ አባትዬው ሁሌ ቢዚ ይሆንበታል እና one day ምናምን ዳድ why don't you give me time ምናምን ስለ you know what when you graduate high school I'm going to buy you BMW አለ። እግዚአብሔር ምስክሬ የአበሻቸው ስቶሪ ነው ማዋሽ ሲያትል oh really as long as you get a good grade ያው በአማርኛ ነው የሚያወሩ ጥሩ ውጤት ካመጣ ሃይ ስኩል ከጨረስክ በጥሩ ግሬድ እኔ BMW ገዛለሁ አልከኝ። ቶምባ እሺ። ልጁ ወጥሮ ተማረ። ሃይ ስኩሉን በኃይለኛ ውጤት አመጣ። ግራጁዌሽን ላይ ኤክስፔክት የሚያደርገው ይሄ ልጅ BMW ይገዛልኛል አባቴ። ከዛ ሲመጣ አባትየው ትዝ አላለው። ረስቶታል ጭራሽ ነው ማለት ልጁ አበደ። የሆነ ማዳያ አፕራመሽው ጊዜን ሰጥቼ ያለው እኔ የምሰራበት ነው ጊዜ። ለአንተ ጊዜ የለኝም አንተ ተማርልኝ ብለኛል። ተምሬ 12ኛ ስጨርስ እገዛልሃለሁ ብለኸኛል። የሆነ ማዳያ ተላይ ቤት ጥሎ ወጣ። አንዳንዱ በዚያ ያህል ዶማ ምን ሲያደርግ ነው ይህ ሰው የሚውለው? መጠጥ ቤት ባር ላይ ነው የሚውለው። ልጆቹን ጥሎ የማንንም ግምጋ ጓደኛ ይላል። ለምን በአናቷ አይዘቀዘቅም? ማንም ሰው ልጆችን ጥዬ በየባሩ ስር መጠመጥ አለ ሞቴ ነው ማለት ነው። አሁን ዱ ልጆች ልጆች እያንዳንዷን አረጋለሁ የሚለውን ነገር የዚህ ሀገር ልጆች እሱ ነው ቀጥ ያሉ ናቸው። በቃ ለዚህ እኮ ነው አስተዳደግ እምቢ ማለት አትችልም። ያን ነው ብዙ ጊዜ ምንድን ነው በተለይ ትዳር ያለው ሰው ባርባር የሚል ሰው እኔ ወንድ አይመስልም። ፈጣሪ መስለው ወንድ አይመስልም። እኔ ትዳር ኑሮ በየጊዜው ባር ላይ የሚከሰት ወንድ የወንድ አራስ ነው፣ ወንድ አይደለም። መሄድ ከፈለገ ከሚስቱ ጋር መሄድ ይችላል። ሚስቱን ይዞ ሄዶ ፈታ ማለት ይችላል። በየጊዜው የሚሄድ ከሆነ ወንድ አይደለም። ገንዘቡ ስኬት ነው፣ ጊዜው ስኬት ነው። ትዳር ነው አለ ቺፕ ነው። የሚገርምሽ ጉዳይ አይደለም፣ የገንዘቡ ጉዳይ አይደለም፣ ቺፕ ነው ጉዳይ አይደለም። ክራውዱን ግን ከሚስት የበለጠ ከልጆች የበለጠ ለሌላ ሰው የምሰጥበት ሪዝን የለኝም እያልኩ ኖባዲ ዲዘርቭ ዴር ታይም ዋንስ ኢን ብሉ ሙን ታገኛቸዋል። ደግሞም ደስ ይላል። ጓደኛ ተነፋፍቀሽ ብዙ የምታወሪው ነገር ኖሩ ሲሆን ደስ ይላል። በ3 ወር በ4 ወር ስትገናኝ ይገና ሀበ ጎይታ በየሳምንቱ ምን ላወራው ነው ማገኝ ዋው ይገና ታውቀባ ኦኬ። ለምንድን ነው ቫኬሽንስ የማይወጡት? በቃ የሆነች ቦታ ላይ ለ2 ለ3 ቀን የሆነች በቃ ከቤታቸው ትንሽ በቃ ባል ሚስት ልጆች ስብስብ ብለው ከቤታቸው ቁጭ ብለው የሚያወሩበት፣ ቁጭ ብለው አዲስ ነገር የሚያዩበት፣ ቁጭ ብለው ዋና አብረው የሚዋኙበት፣ የሚተቃቀፉበት የሆነ በቃ ቁጭ ብለው ፀሐይ የሚሞቁበት ያለመደውን ኬት ያምጣው። በቃ ኢትዮጵያ ትሄዳለህ፣ እናት ጋር ትሄዳለህ እና ከዛ ላይ ደግሞ ብዙ ብር የሚወጣው ወጪ አይደለም። 3 ልጅ እንትን አለ፣ ትኬት አለ፣ የምትገዛቸው ጊፍት እቃዎች አሉ፣ እናት አለ። እዛ ሄደ ደግሞ በሰላም አትመለስም። ወይ እናት ተበሳቅላለች፣ ወይ አባት ተበሳቅላል፣ ወይ ቤቱ አልታደሰም፣ ጣሪያ ያፈሳል። እንደገና ጭንቀት ይዘህ ትመጣለህ፣ እዛ ትለያያለህ። እሱን ነው። ለዚህ ነው ቦሪንግ ፋሚሊ የሚሆነው።
አብረሽ የማትጫወች አብረሽ የምታረጊያቸው ነገር ከሌለ እኔና ማያ ቁጭ ብለን የምናወራው ነገርን ብትሰሚ ፈጣሪ ምስክሬ ጉድ ነው። እኔና ማንዬ ቁጭ ብለን የምናወራው እመቤቴ ምስክር ስለ ተስላ እንደሱ የሚያውቅ ልጅ ሰምቼም አይቼም አላውቅም። ከየት አድርጎ እንደማውቅ አላውቅም። ጉግል እያደረገ ይሄ ኤሌክትሮኒክ ነገር በጣም ነው የሚወደው። በጣም የመኪና ነገሮች በጣም ይወዳል እና ብዙ ነገሮች የሚነግረኝ ስለ ተስላ እሱ በጣም ደንቆኝ ሰው የነገር አንተ መኪና ነበር የሚሸጠው እና ምናልባት ምን አውቄ ሊሆን ይችላል። ገባች እና ደስ ይላል። አንዳንዴ ልጆችን ማዳመጥ ወርቅ የሆነ ጣፋጭ ነገራቸውን ትሰማያለች። እኔ ሰው ለምን እንደማያደርግ አባት ግራ የሚያደርጉ አባቶች አሉ፣ ወርቅ የሆኑ አባቶች። ልጆቻቸውን ግን ለማያዳምጡ አባቶች እኔ ጤነኛ ናቸው ብዬ አላስብም። እንግዲህ ያፈራሁትን ፍሬውን ካላየው ሲያወሩ ሲጫወቱ ምን ሲሉ ካላየው ምኑን ነው አባትነት? ዮኒ ወልዶ የማያይ ምን ትለዋለህ? ከባድ ከባድ እመቤቴ በጣም ከባድ። እንኳን የገዛ ልጆቼን የሌላ ልጅ ሳይ ስፍስፍ ነው የምለው። ልጆች ሳይ የሌላ ልጅ እኔ በጣም ልጅ ወዳለሁ። ልጅን ሳታይ መኖር በጣም ከባድ ነው። ለምን ይከፈል አይከፈልም? በጣም በጣም የሚከብደኝ ነገር የልጆች ጉዳይ። ምክንያቱም እኔ ነኝ ያመጣሁት እዚህ ምድር ላይ አማንዬንም በእግዚአብሔር ፍቃድ ማያየንም ያመጣሁት ነኝ በእግዚአብሔር ፍቃድ። that's my responsibility የኔ ኃላፊነት ነው። ማየና ያማን ምንም ለምን ተቆማመጬ ለነሱ መሆን አለ የፈለገ ነገር ሆኜ ለነሱ መሆን አለብኝ እና ደስ ይለኛል። ኢንጆይ የማደርገው ላይፍ ነው። እንዲያውም በጣም ወንዶችን ንገርልን ቢሆን ወንዶችን ንገራል። ለሴት ልጅ መበደል፣ ለሴት ልጅ ህይወት መመሰቃቀል ያ ችግር አለ። ሌላው ምንድን ነው? ሴቶቹን በጥበብ መናገር አይችሉም። ባል መሰብሰብ፣ ልጅ መሰብሰብ ምናምን አይችሉበትም። ልጁን ይችሉበታል። ሀበሻ ሴት ምርጥ እናት ናት። ሀበሻ ሴት ልንገርሽ አይደለም ወርቅ እናት ናት። አብዛኛው ሀበሻ ሴት ወርቅ እናት ናት። ችግሯ ምንድን ነው? ባል ላይ ያለው ነገር ባል ላይ ለልጆቿ የምትንሰፈስፈውን ባሏ ላይ ጥበብ አለ። ጥበብ ያስፈልጋል። ባል በጥበብ ነው የምትይዥው። በጥበብ ትይዋለች። ባል በጥበብ ይያዛል። እንደ ሴቶች እኮ የምትይዙት ባልን በጥበብ ነው፣ ወንድን በጥበብ ነው። በጥበብ ከያዛችሁ ነገሮችን አሁን ለምሳሌ ይሞቷታል እንጂ ውስጣቸው ተናዶ ያቺን ነገር ሳይተነፍሱ ይፈነዷታል እንጂ መቆየት አይችሉም። የምትናገሪውና አስበሽበት የምትናገሪው ንግግር የመጨረሻ ይለያል። ዮኒ በራስ እንትናት ይኸውልህ፣ አሁን አንተ ነው ለምሳሌ ሚስት ልትናገር ብትል በምን ትናገራለህ? አታጭስ፣ አትጠጣ፣ አትቆምር፣ ቺት አታደርግ፣ ትሰራለህ። ምንድን ነው የምትናገር? እስኪ ምን ትናገር? ራሷ ጤነኛ ካልሆነች በስተቀር እንደው ከስልስ ከመቶ እስቲ እንደው 50ውን ይዞ ይምጣ። 50ውን መጠጥ ቢጠጣ ሰምታይምስ ማጨሱ ምናልባት ሊሸት ይችላል። ለጤና ጥሩ አይደለም። ስራ ትሄዳለህ፣ ልጆችን ቴኬር ታደርጋለህ። እንደው 50ውን ይዞ ነው 50ውን ከዛ ተናግረው የለው ይወስ ባንታቸው እግዚአብሔር ምስክሬ፣ እኔ በሴት አልፈርድም። ያ ይከብዳል። አብዛኛው አበሻ ለምን እንደሆነ አላውቅም፣ ሴሰኛ ማለት የሱስ ተጠቃሚ በጣም እኔ ከእግዚአብሔርም የሚያርቅ ነገር እኮ ነው። ከሰው ብቻ ሳይሆን ከእግዚአብሔር ያርቃል። አሁን ለነገሩ እንደዚህ ብዙ አሁን እኔ በህይወቴ ፈጣሪ ምስክሬ ሰክሬ አላውቅም። መጠጥ የሚባል ከስንት ጊዜ አንዴ ዋይን፣ ያው በጣም ትልቅ ቦታ ላይ ካልሆነ ዋይንም አልቀምስም። ትልቅ የተባለ ቦታ ላይ ሲሆን ሜቢ አንድ ይቀመጣል ለመጫወት፣ እሱንም አልጨርሰው። አንዷን ግን የበዓሉ ድምቀት ይቀመጣል ለመቀስ መብርሃን ድረስ። ስጋራ እኮ ያገማል። ኦኬ ችት አታረግም። ምን ያደክማል እኮ
ደሃ አይደለህም። ትሰራለህ፣ ታገኛለህ። ታዲያ በምን ትናገር? ጤነኛ ካልሆነች በስተቀር ወይ ራሷ ጋር ችግር ካሌለ በስተቀር እንዳንተ አይነት ወይ ሌላው ማረገውን ልንገራችሁ። እግሩን አጥቤ የሳሎን ቤት ጌጥ አድርጌ እኔ ራሴ በቃ መንግስተ ሰማያት እንደገባው አድርጌ ነው የምኖረው። አይስወር ልንገርሽ፣ ሌላ ማረገው እመቤቴ ምስክር፣ ይሄ ለማካበድ ምናምን አለ። ለሚስቴ እቤት ስትሆን እንዲያይቼ የሆነ ቦታ ፀጉርሽን ተሰሪ ወይም ደግሞ ማሳጅ ተደረጊ ወይም ደግሞ ሻፓ አድርጊ ብዬ እልካታለሁ። እመቤቴ ምስክር ጋው እመቤቴ ደስ ብሎኝ ነው ማለት ደስ ብሎኝ ነው ይሄ እመቤቴ ውጭ ሂጂ ላታል። ሂጂ ማሳጅ ተደረጊ፣ ፀጉርሽ ተሰሪ፣ ጥፍርሽን ተሰሪ፣ በቃ ጎ ሀ እና ናደ ኖ የአንቺ ጊዜ ነው ጋር ለምን ልጅ ማሳደግ ቀላል አይ እኔ አምናለሁ። በዛ ደግሞ ገባሽ እንደዚህ በምታደርጊበት ሰዓት የሚኖራቸው ፍላጎቱ የሚኖራት ማንነት ያላት ነገር ደስተኛ ነበር። ምን ያህል ቢፈጅ 500 ብር 400 ብር ብዙ እንዲያውም አትጠቀመው። የሚገርማችሁ ግን ደስ ብሏል። በቃ እሷ ደስ የሚላል ፀጉርሽን ተሰሪ። ምክንያቱም ሴት ናት ያምራታል። የሆነ ቦርሳ ትወደ ሚስቴ በጣም ቦርሳ ነው የምትወደው ከሌላ ነገር ቦርሳ በጣም ትወዳለች። ሺ ላቭ ፐርሰናል እሱ ነው የምትፈልገው። ከዛ ማሳጅ ምናምን ጋር እኔ አልወድም ማሳጅ እኔ አልወድም። ያብሻ ወንዶች አትወዱም ማሳጅ? እሷ ነው እንጂ ማሳጅ የምታደርገኝ እኔ አልወድም። በሚስት ግን ታረጋግጥ እሷ ታረጋግጥ እሷ ታረጋግጥ እንጂ ሌላ ቦታ ግደኝ አልወድም። በጣም ነው እና በቃ ይሄ ነገሩ ስላለ በጣም ደስተኛ ነው። የኛ ወንዶች ማድረግ ይችላሉ። ለሚስቱ ፀጉርሽን ተሰሪ ማለት አራረጉም ይሁን አፋርጊ ማለት ምናምን ለታዲያ የሚሰራው ለማን ነው? ለማን ነው የሚሰራው? እኔ ሰምቶ እንደምጠማማቱ ይቀለዋል ቢያማ ይቀለዋል እንዲያታረግም ብሎ ከነሱ መስክሬ ለምንድን ነው እኔ የምጎዳው? ንገራቸው፣ አስተምራቸው። እነሱ ይደረጋል የሚያደርጉ አሉ። ግን ፀጉር ቤት ሄደህ ስትመጣ እኮ የታባሽ ሄደሽ ነው ብሎ እኮ ውሃ ውስጥ የሚነክር ወንድ ነው የማውቀው። ምልጅ ፍቅረኛውን አይደለም ያገባው ትለወጣለች ሚስት ስትሆን አልገባኝም። እኔ የእናቴ አባት ፀጉር ቤት ቀን ሙሉ ታውቃለህ። የኢትዮጵያ ፀጉር ቤት የኢትዮጵያማ በዛ አድረሽ ነው የምትመጪው። ከዛ ላይ ፀጉሬ ብዙ ነው እንደ ሳምቡ ገና ስገባ ራስ ፀጉር ሰሪዎች አይ መጣፍ ምናምን ነው ብሮ ማለት ነው። አንዳንዴ ቲፕ ራሱ ብዙ ነው የምሰጠው። ሞቅ ማድረግ አለብሽ። ያ ፀጉሬ ብዙ ነው እና ይደብራል፣ ይሰለቻቸዋል መስራት። እኔ ደግሞ እንደዚህ ፍሪዝ ነገር ምናምን ነው የምሰራው። ልክ መጥቼ አየዋለሁ። ፀጉር ቤት ሂጅ ሲመጣ ችግር ነው ይጎትተኝና ቧንቧ አስባለሁ ሀገር እንደው ሻወር እንኳን የለም ቤታችን እና የሚነክረኝና በቧንቧ ይገባል። ጠዋት ያ ፀጉር በውሃ የተነከረው ጭራሽ አምሮበታል እኮ ዲጄ የተባልኩት ነገራችን ያምርበታል በውሃ ሲነክረኝ። እኔም ደግሞ ሆን ብዬ ተሰርቼ የምመጣው ስትሮ ነው። በካውያ ከተሰራው ውሃ መነከሪያ አይቀርም፣ ሊበላሽም ማታ። ይገርም ነው ይሄ ነገር። በጣም ነው የምጠላው እኔ ሴት አቢዩዝ የሚያደርግ ወንድ በጣም ነው የምጠላው። በጣም ይደብራል። አይወዱም ወይ እንደ ድልም ሆኑ ደግሞ አንዳንድ ሴቶች ልጆች ከወለደች በኋላ ከኔ ጋር መኖር ከጀመረች በኋላ ያን ያህል ጊዜ ካሳቅ ስትው ላይ ያንን ነገር ማስተካከል አሪፍ ነው ብዬ ነው የማስበው። በተለይ ሚስቶቻችሁን እውነቴን ነው የምለው ወንዶች ውጭ ይዲዘርቭት ብላችሁ የሆነ ሳንቲም ሞቅ ያራርጋችሁ ውጭ ፈታ ብለሽ እምቢ ስትል ደግሞ ለምንድን ነው በቃ እኔ ከአንተ ጋር መኖር አልፈልግም ስትል ለምንድን ነው የማይከበርላት? እሺ ለምን እሱ እልሃል ምንድን ነው የሚመስላቸው አብዛኞቹ ሌላ ለምዳ ነው ብሎ ጭንቅላቱን ወረድ ያሳምኖታል። ለምን እንደሆነ ልዘገብሽ ነው። የራሱን ጥፋት ረስቶታል። ሌላ ወዳ ነው እንጂ እኔን ዝም ብላ አትሆኝም ብሎ ያምናል። ራሱን አጃጅሎታል። ልጅ ስለተወለደ አብሮ ስለተኖረ ብቻ ተደስታ የምትኖር ይመስለዋል። ደስታ እኮ አብሬ ስትኖር ደስታው እኮ በአልጋ ይገለጻል። የአልጋ ኮንትራቱ እያለቀ ከሄደ ሴት ልጅ እየሄደች በቃ ቴንኪውን እግዚአብሔር ምስክሬ ነው። ጎበዝ እምቢ ያለች ዕለታ
ደግማ እምቢ ያለችለት አልጋ ላይ እኔ አልጋ ላይ እምቢ ካልኩኝ ወጥታል ከወደ እኔ ግልጽ ሴቶች አልጋ ላይ ፈቃደኝነታቸው እየተቋረጠ በሄደ ቁጥር ምክንያት እየሰጡ በሄደ ቁጥር ማብራዘ ፊክስ ማድረግ ያለብን በጊዜ ፊክስ አለበለዚያ ሽዝጋው ይሄን ነገር ወንዶች አስተካክሉ። ምክንያቱም ሴት ልጅ ውስጧ ካልተደሰተ እግሯን አትከፍትም። ምን ሆነሽ ነው ብለህ ጠይቃት። ምንድን ነው ለምንድን ነው ፍላጎት የቀነሰው? ይሄ ማለት አምልጥ ሳይሆን አትሊስት ለምንድን ነው አምልጥ ሳይሆን ማስተካከል አለብህ እያልኩ ነው። ምክንያቱም ስንላችን ይሁን አንተ ባሳየን ነው ነገር ነው። አንተ ጥሩ ስትሆን ገና ሳትነካት አይደለም እንዴት ስታያት ልትል ትችላለህ። ገባ ጎበዝ። እሱ ወሳኝ ነገር ወሳኝ። በተለይ ሴት ልጅ ደስታዋን የምታውቁት ሴት ልጅ ደስ ሲላት ይቆላታል። ሴት ልጅ ስትደሰት ትቆላለች። ባል ካላት ቦይፍሬንድ ካላት ትቆላለች። ደስታዋን መግለጽ ትችላል። ሲከፋትም እንደዛ ነች። ሲከፋት ቤት ሁላ ረሚም ነው የሚሆነው። ማንም አይነጋገርም ቤት ውስጥ። ሚስት የከፋት ጊዜ ማንም አያወራም ቤት ውስጥ ኖባዲ ታውቅስ። ስለዚህ ሴት ልጅ ሚስት ያለው ያለ የትኛውን መጽሐፍ ያንብቡ እዘዝላቸው እስቲ። እንደዚህ አይነት ኤክስፒሪየንስ ይኑራችሁ። ብዙ የሪሌሽንሽፕ መጽሐፎች አሉ። ግን ኖት ኦንሊ ዳት ዩ ካን ዋች ሙቪስ ላቭ ስቶሪ ሙቪስ